እንዴት ናችሁ? የተከበራችሁ የተወደዳችሁ ወገኖቼ እንኳን ወደ ትንሿ ድምፅ መጣችሁ። ይሄ ካነበብኩት፣ ከሰማሁት፣ ከኖርኩት የማካፍላችሁ የሀሳብ ማዕድ ነው። የተለያዩ ማህበረሰባዊና የሴቶችና የልጆች ዝም የተባሉ ጉዳዮችን እናወራለን፣ እናነሳለን። ድምፅ ለሌላቸው ድምፅ እንሆንበታለን። ይሄ የኔ ያንቺ የኛ ድምፅ ነው። ወደ ጉዳያችን አንድ ሀሳብ ላጋራችሁ ፈልጌ ነው። ከእንቅልፍ መተኛት ስላልቻልኩ ነው አንድ ነገር ላውራችሁ የፈለኩትና ይህም ደግሞ ምንድነው የቀነኒ ጉዳይ ነው። በጣም ለረጅም ጊዜ ሲከነክነኝ በጣም ውስጤን ሲያስቆጣው የነበረና ውስጤ የሚነግረኝ አንድ እውነት ስላለ ነው። አንድ እውነት የተደበቀ እንዳለ ነው ውስጤ የሚገባኝ። ያም ደግሞ ካነበብኩት ብዙ ከሰማሁት አንጻር ነው። እንደገና ይሄንን ጉዳይ ከሰማሁ በኋላ ሪሰርች ለማድረግ ሞክሬያለሁ እና በጣም ነው ማዝነው። አትሊስት በእሷ ምክንያት ለሌሎች መታደግ መሆን መቻል አለብን። የአንድ ሳምንትና የ3 ቀን ጩኸት ሆኖ የህፃናትና የሴቶች ጉዳይ እንደዚህ ተድበስብሶ መቅረት የለበትም በፍጹም። አንደኛ የማውቀው እውነት ስታቲክሱም ሳይንሱም የሚናገረው ነገር ሴቶች ሱሳይዳል ቶት ሴቶች ከወንዶች በላይ 3% እንደዚህ በላይ ከወንዶች በላይ ያስባሉ። ግን አብዛኛውን ጊዜ ሱሳይዳል ወይም ደግሞ ራስን የማጥፋት ቴንደንሲ ያለው ወንዶች ላይ ነው። ትልቁ ስታቲክስ የሚነግረን ነገር ግን ደግሞ ካለ ወንዶች ናቸው ቫዮለንት በሆነ አኳኋን ራሳቸውን የሚገሉት እንጂ ሴቶች በተለምዶ ራሳቸውን እንኳን ቢያጠፉ እንደዚህ ቫዮለንት ማለት እንደዚህ አላደል ሰላማዊ ባልሆነ አካሄድ ወይ በሽጉጥ ከፎቅ ምናምን ላይ መወርወር ያም ቫዮለንት ነው። ደበቅ ያለ ነገር በመርዝ በድራግ አለፍ ሲልም ደግሞ ራስን በማነቅ ነው እንጂ በተለይ ሴት ልጅ ራሷን ኤክስፖዝ በሚያደርግ ሁኔታ ብዙም ኮመን አይደለም። ይሄ ራሷን ከፎቅ ወረወረች የተባለውን ሀሳብ ዲባንክ ለማድረግ እየሞከርኩ ነው። እኔ ኢሚዲየትሊ በተለይ ኤክስ የተባለው ኤክስ ልበለው እንጂ መቼስ አቢዩሲቭ ነው። እንኳን አይደለም ያንን ፎቶ በጣም ዘግናኝ የሆነውን ፎቶ ካየን በኋላ አይደለም ካለው ከነበረው ኮንትሮሊንጉ ይሄ ጀለሲ አይነት ፐርሰናሊቲው ምናምን ብቻ ጠቅለል ባለ ይሄ ቫዮለንት የሆነውን በጣም የሚዘገንነውን ፎቶ ሳታዩት አቢዩሲቭ እንደሆነ በጣም ግልጽ የሆነ ነገር ነው እና ዶሜስቲክ ቫዮለንስ ላይ እንደዚህ ጉዳይ ውስጥ የነበረ ሰው በጣም ቅርብ ነው ለእንደዚህ አይነት ነገር እና ሁለተኛው እሱ ነው። አንደኛው ሴት ልጅ ቫዮለንት በሆነ እንደዚህ ወንዶች ራሳቸውን በሚገሉበት አኳኋን ራሷን አትገልም። በቃ ደበቅ አለ አይደል በሰላማዊ መንገድ ነው ብዙውን ጊዜ የምነግራችሁ። ከውጭው ዓለምም በብዛት እንግዲህ የምንሰማው ይሄ ሱሳይዳል የሚባለው ነገር እንዲያውም በውጭው ዓለም ነው እንጂ በብዛት የምንሰማው እንግዲህ ሀገር ቤት ወይ ስለማንሰማ ይሆናል። ስታቲክሱ ሀይ ነው በውጭው ዓለም እና እንዳልኳችሁ ነው በብዛት
ወንዶች ናቸው። ሀሳቡን ሴቶች ናቸው ሞር ይሄ ራስን የማጥፋት ይሄ ዲፕሬሽኑ አለ ከሁሉም ነገር አንጻር ያው ግን አክት የሚያደርጉት ወንዶች ናቸው። ቆራጥነት በሉት እንግዲህ አላቅም። እንግዲህ አሁን የምነግራችሁ ነገር ካነበብኩት ካሁን በፊትም ከማቀው ነው። ይሄ ጉዳይ ከተፈጠረ በኋላ አይደለም። ግን እኔ ኢሚዲየትሊ ስለዛ ሰው ፐርሰናሊቲ ሲናገር ኢሚዲየትሊ ኪኬን ያደረገው በቃ አቢዩሲቭ የሆኑ እንደዚህ አይነት ወንዶች በውጭ ዓለም ምን ይባላል መሰላችሁ? ወንድ ልጅ እጁን ካሳረፈብሽ በተለይ አንገትሽ ላይ ይሄ የማነቅ አይነት ቴንደንሲ ወይም ደግሞ ወደ ግድግዳ ይቅርታ ወደ ግድግዳ እንደዚህ እጁን አርጎ እንትን ካለብሽ ያለ አይደለ በሁለት እጁም ይሁን ወይም ደግሞ ግድግዳ ላይ ያላጥፎሽ እንዲህ በክንዱ እንደዚህ አይነት ቫዮለንስ ነገር ካደረገ ሞስት ላይክሊ 50% በዛ ወንድ ልጅ ህይወትሽ የመጥፋት ቻንሱ እጥፍ ስለሆነ አምልጪ ነው የሚባለው በውጭው ዓለም። እና ደግሞ እውነትም ሀፕን ያደርጋል። አንዴ ሁለቴ ሶስቴ እንደዛ ያደረገ ወንድ ልጅ መጨረሻ ላይ ተገላ ነው የምትገኘው እቺ ሴት። እና ምን ልላችሁ ነው እንደዚህ ዶሜስቲክ ቫዮለንስ ሂስትሪ ያላቸው ካፕሎች ኢሚዲየትሊ ፍላግ የሚደረገው በውጭው ሀገር የኢንቲሜት ፓርትነር ነው። በተለይ አብራው የምትኖረው ቦይፍሬንድ፣ ባል በቃ ያ ኢስ ኮመን ነው። እና ይመስለኛል አሁን በእኛ ሀገር ብዙም አልተለመደም ይሆናል እንደዚህ። አሁን ወደ እርቁ ምናምን ውስጥ አልገባም፣ ግን ከሳይንሱም ካለው ስታቲክስም ያለው ነገር በፍጹም ሴት ልጅ ራሷን እንኳን አጠፋች ቢባል እች ልጅ ራሷን አጠፋች የተባለችበት ሁኔታ በፍጹም ምንም እኔ እንደው ቤት ውስጥ እንኳን ቢሆን በመድኃኒት ምናምን ቢሆን ኦኬ፣ ግን በእንደዚህ አይነት መልኩ ሴት ልጅ አልተለመደም። ስታቲክሱም ይደግፋል። ሌላ ጊዜ በጽሁፍ አስደግፌ ምናምን እምለው ነገር ሼር ላረጋችሁ እችላለሁ። ግን ያለው ሁኔታ ይሄ ነው። ሶስተኛ እውነት ከሆነና እውነትም እቺ ልጅ እርጉዝ ከነበረች ሞር አሁን ደግሞ እስካሁን ካወራሁት በላይ ራሷን አጠፋች የሚለውን አይዲዮሎጂ ኢሚዲየትሊ ክራሽ ነው የሚያደርገው። ሴት ልጅ እንደ ሴት ልጅ ለጽንሷ እውነት ከሆነ ጸንሳ ከሆነ እንደ እናት ከልጁ በላይ ለልጇ ፕሮቴክቲቭ ሰው የለም። እና በጣም የማይታመን አሁንም ሌላ ሪሰርች ነው እንግዲህ የምነግራችሁ። ሴቶች በውጭ ዓለም ነው እንግዲህ እኔ አሁን ይሄ ስታቲክስ እኛ ሀገር ላይ ተጠንቷል አልተጠናም፣ እንዲያውም እውነቱን ልንገራችሁ እና እኛ ሀገር ብዙም የለም እንደዚህ ራሱን ማጥፋት ዲፕሬሽን። አሁን እዚህ ሀገር ይፈራል። ሴቶች በውጭ ዓለም ከወሊድ በኋላ በጣም ክትትል ይደረግላቸዋል። በተለይ ደግሞ የሆነ ሳይን ካሳዩ ይሄ ዲፕሬሽን፣ ሰው አጠገባቸው ከሌለ ኢሞሽናል ሰፖርት በጣም የሚያስፈልጋቸው አይነት ሴቶች ከሆኑ ክትትል ይደረግላቸዋል። ምክንያቱም አላቅም እንግዲህ እኔ ይሄ ኢንዲቪጁዋሊስቲክ የሚባል አይነት ላይፍ ስታይል ነው ያላቸው በውጭ ዓለም እና ይሄ የሰው ሰፖርት እንደኛ ሀገር እንደዚህ ተያይዞ መኖር የለም። ሁሉም ለራሱ ነው የሚሮጠው እና በዲፕሬሽን ይሄ በድብርት በጣም ይጠቃሉ። እና ቢሆን ራሱ ሴቶች ከወለዱ በኋላ ነው እንዲያውም እርግዝና ቅድም ሀሳብ ያላት ሴት በብዛት እርግዝና ሲመጣ አያስቡትም ጭራሽ።
ከወለዱ በኋላ ነው ቢሆን ራሱ እና ሪሰርች አድርጌ ከወሊድ በኋላ በዲፕሬሽን በጣም ኤክስትሪም የሆነ ዲፕሬሽን የተጠቁ ሴቶች ለሱሳይዳል ቶት ኤክስፖዝ የሆኑ ናቸው ይላል ሪሰርቹ። እና ሌላ ጊዜ እነዚህን ኮምፓይል አድርጌ ላቀርብላችሁ እችላለሁ። እና ሞር ጭራሽ እርጉዝ እውነት ይሄ ትክክለኛ ጥናት አድርግ ማነው ፎሬንሲክ ምርመራ ተደርጎ እውነት እርጉዝ ከነበረች አሁን ደግሞ ራሷን ገደለች የሚለውን ሀሳብ እርግዝናው 90% ክላሽ ያደርጋል በቃ። እና ብዙ ምን አለን አሁን ሴቶች ቫዮለንት በሆነ ሁኔታ ራሳቸውን አያጠፉም። ቢያጠፉ ራሱ ሁለተኛ ከሴቶች በላይ ሱሳይዳል ቶት ራሱ ቢኖራቸው ወንዶች ናቸው አክት የሚያደርጉት እንጂ ሴቶች በጣም ያውም ደግሞ በእኛ ምድር ላይ ብዙ እንደዚህ ያውም እርጉዝ የሆነች ልጅን የሚያክል ነገር ኤክስፔክት የምታረግ ልጅ ያውም እንደዚህ ሰክሰስፉል የሆነች በጣም ቆንጅዬ ልጅ ማለት በውጭ ኦን ፔፐር በቃ ሙሉ ህይወት ያላት ልጅ ናት። እንግዲህ ከዚህ ሰው በስተቀር እችን ልጅ በቃ ብቻዋን አንድ ቤት ውስጥ ብታስቀምጧት ምንም በቃ እንዲሁ ራሷን እንኳን ብታጠፋ እኔ ተውት፣ እኔ ራሷን አጠፋችሁ የሚለው 1% ውስጥ እናስገባው እንበል። አሁኑ መቼስ እግዚአብሔር አይደለንም፣ እዛ ቤት ውስጥ የለንም። ግን ካለው ከሰማነው ካነበብነው ሪሰርቹ ሳይንሱ እንኳን ከሚለው አንጻር የማይመስል ነገር ነው። ትልቁ ሬድ ፍላግ ይሄ ዶሜስቲክ አቢዩዝ ወይም ደግሞ ዶሜስቲክ ቫዮለንስ ቴንደንሲ ያለበት ሰው የንዴት፣ የቁጣ፣ የቅናት እንደዚህ አይነት ወንዶች 1 ደቂቃ ናቸው ይሄ መጥፎ ከሚባል ነገር አክሽን ከመውሰድ 1 ደቂቃ ብቻ ናቸው የሚርቁት። አሁን አንዳንድ ሴቶች ቅናት በቃ የፍቅር መገለጫ ይመስላችኋል። ኖ መርዝ ነው። ወንድ ልጅ ኤክስትሪም በሆነ መልኩ የሚወድሽ ኮንትሮል የሚያደርግሽ ከሆነ ቤት ወጣሽ፣ ቤት ገባሽ፣ ከዛም አልፎ ደግሞ ይሄ የቁጣና ራስን ያለመቆጣጠር በተለይ ደግሞ ኢሞሽኑን ሲናደድ ራሱን የማይቆጣጠር ወንድ ልጅ ከሆነ እኔ ዛሬ በሷ ሁኔታ ውስጥ በሷ እግር ውስጥ ያላችሁ ሴቶች አምልጡ ነው የምለው። እና መለላችሁ ነው ይሄ ነገር በውጭው ዓለም ቢሆን ኖሮ ሀፕን ያደረገው እኔ ልንገራችሁ፣ መጀመሪያ ሌላ ሰው አይደለም እሱ ነው ኢንቨስቲጌት የሚደረገው። ከዛ 99% አብዛኛው እኔ ብዙ እንደዚህ አይነት ስቶሪዎችን ስለሰማሁ ነው የምነግራችሁ። እና በውጭው ዓለም 99% በቅርብ ሰው ነው የሚጠቁት እነዚህ ሴቶች። ትልቁ የሚጠቁበት ጊዜ ደግሞ መቼ እንደሆነ ታውቃላችሁ? በእርግዝና ጊዜ ተጣልተው ለምሳሌ ልትሄድ በቃ ትታው ልትሄድ ስትል እና ኮመን በቃ እንትን ፕሌይቡክ አለ። ፕሌይቡክ ሴቶች ወይ ሆስፒታል ወይ ሞርግ የሚገቡበት በውጭው ዓለም ይሄ ሳትቀበሩ በፊት የሚያስቀምጧችሁ ቦታ አለ እና ሞርግ ነው የሚባለው። እና ከና አባባሉ አለ። አሁን እኛ ሀገር አንድ ሴት እንደዚህ በወንድ ልጅ ስትጠቀስ ስትጨቆን ግቢ ወደ ትዳርሽ ምናምን ወደ ቤትሽ ይባላል አይደል? በውጭው ዓለም ግን ሩጪ፣ አምልጪ። ወይ ሆስፒታል ወይ ሞርግ መግባት የማትፈልጊ ከሆነ ወይም ደግሞ ስታቲክስ መሆን የማትፈልጊ ከሆነ ስታቲክስ ማለት አሁን የምነግራችሁ ማለት ነው። በአንድ ቀን ስንት ሴት ትገደላለች ምናምን
ብላችሁ ብትገቡ ሁሉም ስታቲክስ አለላችሁ በውጭ ዓለም ሁሉም ነገር ሲስተም ውስጥ ስለሚገባ ማለት ነው። እና ከና አባባሉ 6 ሜትር if you don't want to be under 6 meter ነው የምትባሉት። ከ6 ሜትር በታች መሆን ማትፈልጊ ከሆነ አምልጪ። ከስታቲክስ ውስጥ አንድ መሆን ማትፈልጊ ከሆነ አምልጪ ነው የምትባይ። እንዲያውም ወላጆችሽ እምቢ ካልሻቸው ነው እንጂ ጎትተውሽ ቤታቸው ነው የሚያስገቡሽ። እና ምን ልላችሁ ነው እነዚህ ወንዶች አቢዩሲቭ በተለይ ፊዚካሊ በቃ እኮ እቺ ልጅ እኮ የራሷን ህይወቷ የጠፋበትን ሚስትሪ ሶልቭ አርጋ ነው የሞተችው። ያንን ፎቶ አይቶ በቃ ምንም ሳትሉ ማለት ነው በቃ ምንም ሳትሉ ዝም ብሎ ኢንተርኔት ያለውን ነገር ሰብስባችሁ ኢንተርኔት ላይ ብታስገቡ ሞስት ላይክሊ ሱሳይድ አላረገችም ነው የሚላችሁ። ይሄ ያለውን ነገር ሰብስባችሁ እና ከዚህ ያለፈ ነገር ደግሞ እባካችሁን አንድ እስቲ ከቤተሰብ እንደው የሚያውቅ ሰው እንደው በድብቅም ይህንን መረጃ ቢሰጥ ካሁን በፊት ይሄ ሰው እጁን አንገቷ ላይ አሳርፎ ያውቃል ወይ? እኔ አሁን የምጠረጥረው ትልቁ ይሄንን ነው። ማለት አንቆ ገሏት በቃ ወይ ሆን ብሎ ላይሆን ይችላል። እንግዲህ ግን ይሄ ፐርሰናሊቲ ትሬት እነዚህ አቢዩሲቭ የሆኑ ወንዶች 1 ሰከንድ ነው ቅድም በቃ የኔ ፍቅር የኔ ዓለም ሲል የነበረው ወንድ ልጅ በ1 ደቂቃ ውስጥ ተለውጦ የሆነ ሰይጣን ጭራቅ ነው የሚመስለው። እና 1 ሰከንድ ይበቃል ከወደድኩሽ አፈቀርኩሽ ወደ የሆነ ሞንስተር ለመቀየር ማለት ነው። እና እኔ ዝም ብዬ ስስለው እዚች ልጅ እግዚአብሔር መቼስ አዋቂ ነው፣ እውነቱ ይወጣል። ይሄ ይቅር ማለት እሱን ወደ ጎን እናርገው፣ ግን እውነት መውጣት አለበት። የዚች ልጅ ደም ፍትህ ማግኘት አለበት። ከንቱ ሆኖ መቅረት የለበትም። አትሊስት ለሌሎች ሴቶች መታደጊያ መሆን መቻል አለበት። እኔ ውስጤን የሚነግረኝ ነገር ካላችሁን ምን ታዲያ ምን ሊሆን ይችላል? ወረወራት ከፎቅ ላይ ኖ የሆነ ኬዎስ ወይም ደግሞ የሆነ ጫጫታ ሊኖር ይችላል። እኔ የሚመስላኝ ኦልሬዲ ዴድ ባዲ የሞተው ሰውነቷ ነው ከፎቅ ላይ የተወረወረው እንጂ እቺ ልጅ ምንም አይመስልም። ወገኖቼ ምንም አይመስልም። እንቅልፍ አጥቼ ነው አሁን ተነስቼ ማወራችሁ። ውስጤን በተለይ ደግሞ ዝም ማለት አልቻልኩም። ይሄ የመጀመሪያ ቪዲዮ ነው። ዝም ማለት አልቻልኩም። ለምን? ብዙ ነገር ሰምቻለሁ። እንደዚህ የክራይም ቪዲዮችን ብዙ ሰምቻለሁ እና በቃ አብዛኞቹ ሴቶች በተገደሉበት አይነት ሁኔታ ስቴጅ የተደረገ ነገር ነው እንጂ እውነታው ይሄ ሆን የተባለው አይደለም። የሆን አጠቃት፣ ከዛ ሬሷን ወረወረ ከፎቅ ላይ፣ ከዛን ፍራንቲክ ሆኖ በጣም ነው የሚከብደው። ደንግጦ ወደ ውጭ ገፈተራት። ይሄ ነው ሊሆን የሚችለው። ይቅር መባባሉ
ከባድ ነው። በጣም ከባድ ነው። አንዲት ብራይት ፊውቸር ያላት ዘላ ያልጠገበች የምድር አበባን ቀጥፎ እውነትን አድበስብሶ ለመኖር ከህሊናም አይሚን ተድበስብሶ ቢቀርም እኮ ደግሞ ነገ ሰማይ ሄዶ የምድርና የሰማይን ፈጣሪ ማየት አለ እኮ። የዛኔስ ለምን እስከዛ ይደበቃል? እውነት ይሄ ሽምግልና የሚባለውም በአባ ገዳ የሚባለውም ፍትህ ይቅርታ መባባል ከፍትህ ጋር ምንም አያገናኘው። ፍትህ ለእሷ ብቻ አይደለም። ፍትህ ለሁሉም ሴቶች እንደዚህ የሚጨቆኑ በቤታቸው ድምፅ ያጡ ቤተሰብ ጋር ቢሄዱ ወደ ቤትሽ ተመለሺ፣ ትዳርሽ ይሻልሻል ተብለው እየተጨቆኑ እየተሳቀቁ በቤታቸው እየተደበደቡ ሳቃቸው ተወስዶ ደስታቸው ተወስዶ እንደ ዕቃ ከቤት ውስጥ እንደ አንድ ቁስ ለተወሰዱ ለሁሉ በከተማና በገጠር ላሉ የሚሆን ፍትህ ነው። ፍትህ ለቀነኒ ብቻ አይደለም፣ መብቃት አለበት። የሴት ልጅ ጭቆና መብቃት አለበት። ይህ እኮ ምንም ገሃድ እኔ እንዴት ነው ዝም ብዙ ነገር እኮ ማድረግ ይቻላል። የዚችን ልጅ ደም እውነት ሲሪየስ አድርጎ መንግስት ራሱ ይህንን ነገር ቦታ የሚሰጠው ከሆነ ፎሬንሲክ የስልክ ፎሬንሲክ አለ። በቃ ይሄ ልጅ አቢዩሲቭ ካሁን በፊትም እንኳን አይደለም ፊዚካሊ ሜንታሊ ይሄ በጭንቅላት ራሱ አቢዩሲቭ አይነት ቴንደንሲ ካለው ሞስት ላይክሊ በቃ 1 ሰከንድ ትበቃለች ለእንደዚህ አይነት ወንዶች። አንድ ነገር ልንገራችሁ፣ በንዴትና ወንድ ልጅ አንቺን ለማጥቃት 1 ሰከንድ በቂ ናት። 1 ሰከንድ። በተለይ ራሱን ኮንትሮል የማያደርግ አይነት ወንድ ከሆነ ምንም አይከብድም። ይህንን አያደርግም የሚባልበት ምንም ግዑዝ ነገር አይደለም። ይሄ በቃ ማለት ቀላል ነገር ነው። እንዳልኳችሁ ነው። በውጭው ዓለም መጀመሪያ ሴቶች ሲጠቁ ፎር ዛት ፋክት ማንኛውም ሰው ቤት ውስጥ አንድ ሰው ሲጠቃ ግድያ ሞት ከተባለ ሳይቀበር የመጀመሪያው ሰው በተለይ ቤት ውስጥ ለመጨረሻ ጊዜ ያ ሰው ያየው ሰው ነው ኢንቨስቲጌት የሚደረገው። በብዛት 98% ብላችሁ እንደዛ ነው። እነዚህ ግድያዎች የሚፈጸሙት በጣም ኢንቲሜት ይቅርብ የሆናችሁ ሰው ነው በሆናችሁ ሰው ነው። ወይ ብር ነው ወይ ቺቲንግ ነው ወይም ደግሞ የልጅ ከስተዲ ነው። አሁን በውጭ ዓለም ደግሞ በልጅ ከስተዲ አንዱ ከተሸነፈ አሁንም እንደገና ስለ ንዴት ነው ምንላችሁ። በቃ ወንዶች ንዴታቸውን መቆጣጠር በተለይ ንዴቱ መቆጣጠር ከማይችሉ ወንድ 800,000 ኪሎ ሜትር ራቂ። እውነቴን ነው። ወርዝ አያረግም። እንዲያውም በእኛ ወይ አንሰማም ይሆናል እኔ አላቅም። በእኛ ሀገር ብዙም ሴቶች ይደበደባሉ እንጂ እንደዚህ ኤክስትሪም አይሄድም። በውጭው ዓለም ግን የዕለት ዕለት ዜና ነው። ዜና እንዲያውም አይደለም በቃ አይሰማም። ልክ ሴት ልጅ ተገረዘች ተብሎ እንዴት ነው ሀገር ቤት ብዙም ያዙን ልቀቁኝ አይባልም አይደለ? ምንም ኮመን ነው። ልክ እንደዛው በውጭው ዓለም የሴት ልጅ ጥቃት ኮመን ነው ከምታስቡት በላይ። ያውም ደግሞ በጣም ኢንቲሜት በሆነ ፓርትነር ማለት ነው። የቅርብ በተለይ ባል ቦይፍሬንድ በእንደነዚህ ወንዶች ወይም ደግሞ ኤክሷ ካሁን በፊት ሪሌሽንሽፕ የነበራት ወንድ ነው የሚያጠቃት ሴት ልጅ።
እና ምን ልላችሁ ነው ምንም አይመስልም። በቃ ይሄ ተጠቅልሎ የቀነኒ ህይወት ተጠቅልሎ ሲነገራል። በተለይ ደግሞ ለኛ እንደዚህ ብዙ ያነበብንና ብዙ ለሰማን ሰዎች እቺን የመሰለች አበባ ወጣት የተማረች ብዙ ፖቴንሻል ያላት ማለት ህይወትን በቃ እየኖረች ከአቭሬጅ በላይ እንግዲህ መቼስ የሰው ልጅ ህይወት ሙሉ የሚያደርገው ይሄ በውጭ የሚታየው ነገር ላይሆን ይችላል። በእርግጥ ለዛም እኮ ነው የምላችሁ እቺ ልጅ አንድ ቤቷ ውስጥ እስቲ አስቡት፣ እቺ ልጅ ብቻዋን ተከራይታ የምትኖር አንዲት ጉብል ብትሆን ኖሮ ራሷን ታጠፋላችሁ ብላችሁ ትገምታላችሁ? ምን አንሷት ራሷን ቴኬር የምታረግ ከዛም አልፎ ቤተሰቧን ራሱ ቴኬር ልታረግ የምትችል ማለት በሁሉም አቅጣጫ ነው የምላችሁ። ጥሩ እድሜ ላይ ነው ያለችው። ማስተዋል የምትችልበት በጣም ወጠጤ የሆነ ህይወትን ያልቀመሰች ቻሌንጅን የማታቅ ልጅ ልትሉ አትችሉም። ምክንያቱም እንደዚህ አይነት አቢዩዝ ችላ እየኖረች ያለችው እኮ ስለበሰለች በቃ ይሄ ቀን ያልፋል ነገ ይቀየራል ብላ ስለምታስብ ነው። በጣም ሬድ ፍላጎች አሉ። ምንም በቃ ይችል ራሷ እንደዚህ ያደረገች ማስብል ብዙ ነገር ተቆጥሮ ላይክ እኔ ሪሰርች አድርጌ እንደገና ከብዙ አንግሎች አይቼ ከነ ስክሪንሻቱን ትንሽ ሼር ላረጋችሁ እችላለሁ። ምንም አይመስልም። ራሷን እንኳን ብታጠፋች ልጅ የራሷን አጠፋች የተባለበት ሁኔታ ከኖርሙ የወጣ ነው። ሴት ልጅ በእንደዚህ አይነት መልኩ አይደለም ራሷን የምታጠፋው። ያውም ደግሞ ራሷን ኤክስፖዝ የሚያደርግ ሚን ራቁት ሊያረጋት የሚችል ያውም ከፎቅ ላይ ኖ ሴት ልጅ ደበቅ ብላ ሰውነቷንም በማጋልጥ ሁኔታ ነው ዲግኒቲዋን ጥላ ኖ እንዴት ነው ሰው እንደዚህ ማለት አናላይዝ የሚያደርግ ሰው እንዴት ጠፋ? ይሄ እኮ ሪሰርች ተደርጎ መቼስ ቀነኒ ከዓለም ላይ ካሉ ሴቶች የተለየች ሆነች። አሚን በቃ ሴት ናት። ከብዙ ሴቶች አንጻር ነው የምትታየው። የብዙ ሴቶች አሟሟት አኳኋን ይሄ አይደለም። አዎ ራሳቸውን የገደሉ ሴቶች አሉ። ግን ደግሞ በተለይ ደግሞ አሁን እርጉዝ ነበረች የተባለው ነገር ሞር ዲባንክ ነው የሚያደርገው ይህንን አይዲዮሎጂ። ሴት ልጅ እንዴ እውነትም እርጉዝ ከነበረች እኮ እናት ልትሆን ኤክስፔክት እያደረገች ያለች ሴት እኮ ናት። እንዴት ነው የምናስበው? እናውቃለን ምን ያህል የሀገራችን እናቶች ምን ያህል ለልጆቻቸው መስዋዕትነት እንደሚከፍሉ። ልጇን ገደለች ማለት እኮ ነው። ልጇን ገደለች እያላችሁኝ እኮ ነው እንዴ? ሴት ልጅ እንኳን አይደለም በጉጉት ያላየችውን ልታይ በጉጉት እየጠበቀች ያለችውን ልጅ አይደለም ከወለደች በኋላ እንኳን ምን ያህል ነው መስዋዕትነት የምትከፍለው እንዴ? ብዙ እናቶች ህይወታቸውን አይኖሩም። በቃ ከወለዱ ለልጆቻቸው ነው የሚኖሩ። ያ ምንድን ነው? ሳክሪፋይስ ማለት ነው። በቃ መስዋዕትነት ነው። የትኛውንም ቢመጣ ከአንተ ቀድማለሁ እንጂ አንተን አላስቀድምም ማለት እኮ ነው ለልጆቻቸው። እና እንዴት ነው አንዲት ሴት ልጅ እርጉዝ ያውም እርጉዝ ሴት ልጇን ልታይ የናፈቀች እችን የምትመስል የምድር አበባ ቀነኒ ማለት የምድር አበባ ናት። በቃ እንኳን አይደለም ለቤተሰቧ እንዲሁ ስታዩት ደም ግባቷ ራሱ የሆነ በቃ በሁሉም ነገር አሟልቶ የሰጣት አይነት ልጅ ናት። የትኛውም ሴት
አበባ ናት። በቃ እንክብካቤ ያስፈልጋታል። ሴት ልጅ ከተንከባከባችኋት አበባ ናት። በዛ ነው ያህል ደግሞ ወደ ታች ምትከረኩማት ከሆነ እንደዛው ነው የምትጠወልገው። እዩዋተች ልጅ እንዴ! ምንም አይመስልም። ምንም ይሄ የወጣው ፎቶ አይኗ አባብጦ ምናምን የመጀመሪያ ጊዜ አይደለም። የመጀመሪያ ጊዜ ቢሆን ፎቶም ላታነሳው ትችል ነበር። ለዚህ ነው እኔ ቢያንስ ለሌሎች ሴቶች የመንቂያ ደውል መሆን አለበት። በቃ ማለት አንድ 6 ሜትር ወደ ግራውንድ መግባት አይጠበቅብሽም። ቤት ውስጥ ድምፅሽ ራሱ ተገሎ ወይ ጭንቅላትሽ ተገሎ ሰውነትሽ አፈር ውስጥ መግባት አይጠበቅበትም። ስንቱ ቤት ይቁጠራው አይምሯ ተገሎ ሳቋ ተገሎ በሰቀቀን የምትኖር የስንቱ ሴት ህይወት ይቆጠር እና ኖ ማለት አለብን። በቃ ፍትህ ለዚች ልጅ፣ ለዚች ለተቀጠፈች አበባ ፍትህ መሰጠት አለበት። ይቅርታ መባባል አንድ ነገር ነው። ይቅር ይባባሉ። እኔ እዛ ውስጥ ማነኝና ነው። ግን ፍትህ ማለት ፍትህ ነው። እውነት መውጣት አለበት። አንድ ይቅርም ደግሞ መባባል ካለባቸው ቤተሰቡ ክሎዥር ማግኘት አለበት። በቃ ቢያንስ ቤተሰቧ እውነቱን አውቀው እንደ ክርስቲያን እንደ በባህላችን ያው የሚያደርጉትን ያድርጉ። ግን ለዚች ልጅ ተድበስብሶ እንደምንም እንዳልሆነ ነገር መቅረት የለበትም። እውነቱ መውጣት አለበት። ሴቶች መማር አለባቸው ስለ ዶሜስቲክ ቫዮለንስ፣ ስለ አቢዩዝ። ምናልባትም አንዱ ወደ ሚዲያ እንድመጣ ካደረገኝ አንዱ ነገር የቀነኒ ጉዳይ ነው። መቆም አለበት። በቃ የሴት ልጅ ጭቆና፣ በተለይ ሴቶች እኛው ለራሳችን መቆም አለብን። የአንድ ሳምንት እንደዚህ ያችችን ቦቆቅላ ህፃንም እንደዚህ በቃ የሴቶችና የህፃናት መታፈን መብቃት አለበት። መብቃት አለበት። ሌሎች ወንዶችም እንደዚሁ ተነስታችሁ ሴቶቻችሁን ፕሮቴክት ማድረግ አለባችሁ። እኛ የምናውቀው እኮ ወንድ ልጅ የተፈጠረው ሴት ልጅ ፕሮቴክት ሊያደርግ ነው። አይሚን ኢን ሴንስ የተፈጠረው ስል ፐርፐዙ የወንድ ልጅ የመኖር ፐርፐዝ ሴት ልጅ ፕሮቴክት ሊያደርግ ነው አባባል ሳይሆን እግዚአብሔር ለወንድ ልጅ መስል የሰጠው ሴት ልጅ ፕሮቴክት እንዲያረጋት ነው እንጂ እንዲያጠቃት አይደለም። እንደዛማ ቢሆን ኖሮ ለኛ ለሴቶች እግዚአብሔር መስሉን ይሰጠንና ለእናንተ ልጅ ነርቸር የምታረጉበትን ማህፀን ይሰጥ ነበር። ስለዚህ ወንዶችም መነሳት አለባችሁ፣ ድምፅ ማሰማት አለባችሁ። በቃ ፍትህ መገኘት አለበት ለዚች ብላቴና። እውነት ተድበስብሶ መቅረት የለበትም። ይቅር መባል ይቅርታ ሌላ ነገር ነው። እሱ ሌላ ነገር ነው። እሱ ውስጥ እኛን አያገባንም። የውጭው ሰው
በእነሱ መካከል ስላለው ነገር አያገባንም። የሚያገባን ነገር ግን እውነታና ፍትህ ያስፈልጋል። ለእሷ ብቻ ሳይሆን ለእኛ ለሶሳይቲው የአእምሮ እረፍት ይሰጠናል። ቤተሰቡም ክሎዥር ማግኘት አለበት። እውነታ ይውጣ። እውነት ሲወጣ ደግሞ አርነት ያወጣል አይደል እንዴ? ከዚህ ዓለም ውሸት ውስጥ ተደብቀንም እኮ ብንቀር አንድ ቀን እኮ ኤክስፖዝ የምንሆንበት ጊዜ አለ አይደል እንዴ? እኔ ብትጠይቁኝ ማለት በሙሉ ልብ የምነግራችሁ ነገር ቀነኒ ራሷን በህይወት እያለች ከዛ ላይ ራሷን አልፈጠፈጠችም። የሞተ ሰውነቷን የተወረወረው ሴት ልጅ ራሷን አጠፋች እንኳን ቢባል ይሄ ኖርም አይደለም፣ ይሄ ኮመን አይደለም። ቀነኒ ሴት ናት። በየትኛውም ጥናት ተጠንቶ በብዛት ወንዶች ናቸው ቫዮለንት በሆነ አይነት መልኩ ራሳቸውን በጥይት አለ አይደለም እንዴ ብዬ ልንገራችሁ። በቃ ማለት ትንሽ በሚያስፈራ ሁኔታ የሚያልፉት ወንዶች ናቸው እንጂ ሴት ልጅ ደበቅ ባለ ሁኔታ ጸጥ ባለ ሁኔታ ነው ራሳቸውን የሚያሳልፉት። ስለዚህ ዝም ብለን በቃ የአንድ ሳምንት ነገር ሆይ ሆይ ብለን መቅረት የለበትም። እባካችሁን በተለይ ሴቶች ነገ የእህቶች አሉን፣ ልጆች አሉን፣ አክስቶች አሉን፣ እናቶች አሉን። ገብቷችኋል? እኔ ላይ ባይደርስ እኔ ከእንደዚህ አይነት ሁኔታ ኤንቫይሮንመንት ውስጥ ራሴን የማገኝበት ሁኔታ በጣም ኢሚንት ነው እንኳን ብንል በቃ ነገ የምናፈራው ደግሞ ዘር አለ፣ ቤተሰብ አለ፣ ጎረቤት አለ። ስለዚህ ዝም ማለት የለብንም። ምክንያቱም እውነት አርነት ያወጣል። በጣም ቀልድ ይመስላል ማለት አንደኛ ትኩረት ይህን ያህል በቃ ጫጫታ ብቻ ሆኖ እንደዚህ አይነት ዘግናኝ የሆኑ ነገሮች ተሰምተው ማለት አሁን እንደዚህ አይነት ነገር ሆነ ሲባል ይሁን ኢሚዲየትሊ መርደር ነው ተብሎ ፍላግ የሚደረገው በውጭው ዓለም። በቃ ኢሚዲየትሊ ፍላግ የሚደረገው መርደር ነው፣ ሆሚሳይድ ላይ ማንም ወደ አፈር አይገባም በውጭው ዓለም። አንድ ሰው አልጋው ላይ እንኳን በሰላም ጸጥ ብሎ በሰላም በቃ ተከናንቦ እንኳን ቢያልፍበት ከዚህ ምድር ላይ የ85 ዓመት ሰውዬ የ99 ዓመት ሰውዬ ፎሬንሲክ ላብ ገብቶ ተጠንቶ ኢንቨስቲጌት ተደርጎ ነው የሚቀበረው ሰው። እንኳን አይደለም እንደዚህ አይነት ቫዮለንት የተሞላበት ሁኔታ አንድ ሰው ህይወቱ አልፎ ተድበስብሶ በቃ ይቅርታ በባህላችን በምናምን መልካም ነው፣ ጥሩ ሴት ነው፣ እሰየው ይቅር መባባል። የሆነ ጭራቅ ነው ይሄ ልጅ ሪደምሽን የሚያገኝ አይነት ሰው እያልን አይደለም። ኦፍኮርስ ሁላችንም የእግዚአብሔር ምሕረት በዝቶልን ነው እንጂ ጻድቅ የለም። እግዚአብሔርም ይቅር ሊለው የሚችል ሰው አይነት ከሆነ ለምን የሰው ልጅ ይቅር አይለው? ግን ያ ማለት እውነት መድበስበስ አለበት። ዝም ብሎ በቃ የሆነ ነገር ተብሎ መታለፍ አለበት ማለት አይደለም። ግን እውነታው ምንድን ነው? አንድ ወንድ ልጅ ጡንቻና ምን ልበላችሁ ጡንቻና ከልክ ያለፈ ከቁጥጥር ውጭ የሆነ ንዴት
ኢትስ ዴንጀረስ ቲኪንግ ቦምብ ነው፣ በተለይ ለሴት ልጅ። እኔ ለዚህ ነው እኔ አሁን ካሁን በኋላ ባለው ነገር በቃ እኔ አምልጡ እያልኩኝ መጮህ አላቆምም። ምክንያቱም ያየሁትን የሰማሁትን ሰምቻለሁ። በተለይ በውጭው ዓለም ሴት ልጅ ሩጪ አምልጪ ነው የምትባለው ከእንደዚህ አይነት ሰው። ምክንያቱም ንዴት በጣም መርዝ ነው። በጣም በጣም ቦምብ በሉት ንዴት። ያ ሰው እኮ ጭራቅ ላይሆን ይችላል። የዚህች ልጅ ሞት እኮ ተመኝቶ ወይም ደግሞ በቃ አለ አይደለ ምን ልበላችሁ ሞንስተር ላይሆን ይችላል እኮ ይሄ ሰው። ግን ንዴቱን ይሄ ኢሞሽኑን ኮንትሮል ማድረግ የማይችል ወንድ ልጅ በተለይ ኦፍኮርስ ሴትም ትናደዳለች እኮ፣ ግን በተለይ ወንድ ልጅ በጣም ኤክስትሪም የሆነ ቁጣና ንዴት ካለበት አምልጪ እናቴ አምልጪ። ኑሮ አይሆንሽም፣ ኑሮ አይሆንሽም። እንዲሁ እየተሳቀቅሽ ኦኔግ ሼር ዋክ እያረግሽ ነው የምትኖሪው፣ ጥግ ጥጉን እየሄድሽ። ምክንያቱም በጣም ከባድ ነው። ወንድ ልጅ ሆኖ ስሜቱን የማይቆጣጠር ወንድ ልጅ በጣም ቦምብ በሉ ቲክ የሚያደርግ ቲክ ሊፈነዳ ያለ ሊያጠፋ፣ ቤትን ሊያጠፋ፣ ቤተሰብን ሊያጠፋ፣ ሴትን ልጅ ሊያጠፋ። ይሄ በአካላዊ ብቻ አይደለም የምላችሁ ኖ በቃ ይሄ ቁጣ የሚያበዛ ሰው ቶክሲክ መርዝ ነው ቤታችሁ ውስጥ መርዝ። በቃ ቴራፒ መውሰድ አለበት። ማድረግ ያለበትን አድርጎ ቤተሰቡ ማዳን አለበት። ቦምብ ነው በቃ ሊፈነዳ። ላይክ አስባችሁታል? 50 ዓመት ከዚህ ሰው ጋር ብትኖሪ 50 ዓመት እየተሳቀቅሽ አንድ ነገር ባወራሽ ቁጥር እንዳይጮህ በቃ ሀሳብሽን ራሱ እኮ መግለጽ አትችይም። ምክንያቱም ትፈሪያለሻ። እና አሁንም ደግሜ ልንገራችሁ፣ አሁን ደግሞ ፕሮግረስ አለው። በአንዴ አይደለም እንደዚህ አይነት ወንዶች በአንዴ ብድግ አድርጎ አይደለም የሚመታሽ። ያለማምድሻል። መጀመሪያ ኢግኖር ያረግሻል። በተለይ እጁ እንዳስገባሽ ካወቀ በኋላ እጅ የማስገባት ደግሞ ሁኔታ ፕሮሰስ አለው። መጀመሪያ ገርል ፍሬንዱ ነሽ፣ ከዛ ደግሞ ማለት ወጣ ገባት ያለሽ ወይ ሌላ ወንዶችንም ቼክ እያረግሽ ይሆናል። ከዛ ገርል ፍሬንዱ በቃ ኦፊሻሊ ቤተሰብ አውቆ በቃ ጠጋ እያልሽ ነው፣ ልቡ እያረፈ ነው፣ እጁ እየገባሽ ነው። ግን ገና ነው፣ አሁንም ጠቅልሎ አልገባሽም። ከዛ ያጭሻል፣ ከዛ ቀለበት ያረጋል፣ ከዛ ሽማግሌ ይልካል፣ ከዛ ቤቱ ትገቢያለሽ። አየሽ አይደል? ፕሮግረሱ እየጨመረ ነው የሚሄደው፣ እየጨመረ የሱ እንደሆንሽ ጠቅልሎ እጁ እንዳስገባሽ ባወቀው ልክ ቴስት እያረገሽ ይመጣል። ኢግኖር ያረግሻል። ከዛ መጮህ ይጀምራል፣ መቆጣት ይጀምራል። የመጀመሪያው ቀን ብርግ ብሎ የተናደደ ቀን አይደለም ጮህ የሚያረግሽ፣ ያለማምድሻል። መጀመሪያ በቃ ስናደድ ይሄንን አታድርጊ። እንዴት ነው እሱ ፊር ነው የሚዘራብሽ ፍራቻን። ከዛ ከጥፋቱ ላለመመለስ ይቅርታ ማለት ስለማይፈልግ ያለማምድሻል። ከዛ መሳደብ ይጀምራል። ከዛ መጮህ ይጀምራል። ከዛ መገፍተር ይጀምራል። እያለ ነው። ከዛ ዱላ አንስቶ መቀጥቀጥ ይጀምራል። መቼ? እጁ እንዳስገባሽ። በተለይ ደግሞ እርግዝና ከመጣ በኋላ በቃ አሁን መሄጃ የለሽም ማለት ኦልሞስት በቃ እሱ ለአንቺ በሚያስፈልግበት ጊዜ ላይ በቃ ያኔ ቁልፉ ተዘግቶ ተከርችቦ እጁ ገብቷል። ካገባሽና ከወለድሽ ልጆች ከመጡ በኋላ ደግሞ በተለይ እጅሽ ላይ ስራ ከሌለ ራስሽን ሰፖርት ማድረግ ማስተዳደር ማቺ ከሆነ በቃ እና በተለይ ደግሞ
ልጆች ያላችሁ ባካችሁን፣ አንድ አባባል አለ እኛ ሀገር፣ ለልጅሽ ስትይ ኑሪ፣ ለልጅሽ ስትይ አምልጪ። እህቴ ለልጅሽ ስትይ አምልጪ። ልጅሽ ከአንቺ በላይ ትራውማ ላይክ የላይፍ ታይም ጠባሳ የሚጥልበት ኢንቫይሮንመንት ነው። ይህ በየቀኑ የተናደደ እቃ የሚሰብር ግርግዳ የሚመታ እቃ ከእቃ ጋር የሚያላትም ይሄ ለምን ጎደለ ጨው በዛ ብሎ ማለት ይሄ ኑሮ አይደለም። ሳምንት ጠብቆ ወር ጠብቆ ኖ አንቺ ከምታስቢው በላይ ልጅሽ ይሳቀቃል። ከምታስቡት በላይ ልጆች ደግሞ ያውቃሉ። መኝታ ቤት እንኳን አስገብታችሁ ሳሎን የምትጨቃጨቁ ቤተሰቦች በቃ ማለት አንዱ ሰው ይሄ መርዛማ የሆነው ሰው መቀየር የማይችል ከሆነ በሰላም ተለያይታችሁ ልጆቻችሁን ማሳደግ ለምን አትሉኝም? ልጆቹን በጣም ነው የሚጎዳው። ሳይንስ ነው የሚለው፣ እኔ አይደለሁም። አንብቡ። ይሳቀቃሉ ልጆች። ለልጅሽ ብለሽ አይደለም የምትኖሪው። ለልጅሽ ብለሽ መኖር ካለብሽ እነሱን ፕሮቴክት ማድረግ አለብሽ። እንደዚህ ሴቶች ይናደዳሉ። በእርግጥ ግን በብዛት ወንዶች ላይ ነው የሚታየው። አሁን ቅድም ያልኳችሁ ነገር ነው። ፊዚካሊ ወንዶች ያስፈራሉ። እንደዚሁ እዛ ላይ ቁጣ ሲጨመር ቱ ማች ለልጆች እቃ መስበር፣ ግድግዳ መምታት ይሳቀቃሉ ልጆቹ። ትራውማ ነው ትራውማ። ስለዚህ ሶሉሽን ይኖረዋል እኮ ያ ሰው ልቀየር ብሎ ካለ ቴራፒ በመውሰድ እነዚህ ትሪገር ከሚያርጋቸው ነገር በመራቅ በቃ መስዋዕት መክፈል ካለበት ያ ሰው መስዋዕት መክፈል አለበት እንጂ ይሄ ሴቭ አይደለም። በቃ እና እባካችሁን ለዚች ልጅ መስዋዕት እንላለን። ይቅርታ ድምፅ እንሆናት። በጣም አሁን ኢሞሽናል ሆኜ ብዙ አናላይዝ ያረኳቸው ነገሮች መናገር አልቻልኩም እንጂ በደንብ አይምሮኝ ሰብሰብ አድርጌ ሌሎች ጥናቶችንም አንብቤ ማለት ይሄ ሊሆን አይችልም የሚያስብለኝን ሀሳቦች ከእናንተ ጋር ሼር ለማድረግ አቅዳለሁ። ግን አሁን በቃ መተኛት ስላልቻልኩ ነው። በጣም ሚድናይት ነው። አስባችሁታል? እስቲ የዚች ልጅ እህት የዚች ልጅ እንደ ጎረቤቷ እንደ አንድ ቀን እንኳን ሰላም ያላችኋት ልጅ ብትሆኑ ምን ያህል እንደሚያም አስባችሁታል? እስቲ ራሳችሁን በዚች ልጅ በተለይ ልቤን በጣም የሰበረው እርጉዝ ናት የተባለው ነገር እውነት ከሆነ እውነቴን ነው። እኔ ባለ ታሪካችን ስሙን ላስታውስ አልቻልኩም። እውነቴን ነው። በቃ ማለት የአእምሮ እረፍት ራሱ ማግኘት ከፈለግ እውነታውን አውጥተክ በቃ እኮ ማለት አንዳንዴ ፓሽን ውስጥ የሚደረግ ነገር ትልቅ ጥፋቶች አሉ። እነዚህ እስር ቤት ውስጥ የታጎሩ ወንዶች በ100,000 ምናምን ሳይሆን በሚሊዮን እስር ቤት ውስጥ የታጎሩት ወንዶች እኮ ሰይጣን ሆነው አይደለም። ሁሉም ሰይጣን ሆነው አይደለም እኮ አይደለም። በብዛት እስር ቤት ገብተው የእድሜ ልክ የተፈረደባቸው በተለይ በሞት ቅጣት በተለያየ የወንጀል
ክስ ተመስርቶባቸው እስር ቤት ውስጥ የሚማቅቁ ወንዶች ሰይጣን ሆነው አይደለም ማለት ሩሩ ሊሆኑ ይችላሉ። ግን እቺ የአንድ ሰከንድ ላይክ በአንድ ደቂቃ አይደለም 1 ሰከንድ ማሳለፍ አቅቷቸው ይሄ አሁን የምላችሁ ቲኪንግ ባምፕ ውስጣቸው ያለው እምቅ ንዴትና ወንድነታቸው አንድ ላይ ሲጨመቅ ትልቅ ጥፋትን ያመጣል። በዛ ምክንያት ነው ወይ በግማሽ ያህል ያለው ወንድ ልጅ እስር ቤት ታጉሮ ያለው ወይም ደግሞ አብዛኛው አናቅም። ግን ሁሉም ሰይጣን ሆነው የሆነ በቃ ጭራቅ ሆነው አይደለም እንደዚህ አይነት ነገሮችን ወንጀሎችን ሰርተው እስር ቤት የሚገቡት። እና ምን ልላችሁ ነው ኢሪስፖሲብል በቃ ኢሪስፖሲብል ቀነኒ ራሷን አጠፋች ከሚለው ይልቅ ይሄ ሰው እሷን ገሎ ስቴጅ አረገው የክራይም ሲኑን ማለት በጣም ይቀላል። በቃ እኮ ይሄ ግልጥ ያለ ጋድ ያለ ነገር ነው። እኔ ምን አለበት ላይክ በቃ ልትሞት ስትል እኔ ከሀገር ውጭ በሆነች ኖሮ የምለው ለዚህ ነው። ምክንያቱም በጣም እነዚህ ኤክስፒሪየንስ ስላላቸው ምንም ጊዜ የማይፈጅባቸው ብዙ ነገር አለ እኮ ይህንን ነገር ለማጣራት ስልክ አለ። ለምን ስልኳ በፎሬንሲክ ላብ አልተጠናም? ኮንቨርሴሽኗ የምታወራው ነገር ራሱ እኔ አሁን አስታወስኩኝ። እንደዚህ የሆነች በቃ ዲፕሬሽን ውስጥ ህይወት የሚባል ሰላም የሌላት ሴት እንዲሁ የምታስመስል ቤቷ ውስጥ ግን እሳት ውስጥ ያለች አይነት ሴት እንዴት ነው ራሷን ገደለች የምትሉኝ እንዴ? እች ልጅ ብቻዋን ብትኖር እሺ እንዴ ከዚህ ሰው ጋር ባለችበት ሁኔታ ውስጥ ነው እንዴ? ግልጥ ያለ እኮ እውነታ ነው ይሄ። ግልጥ ያለ ዶሜስቲክ ቫዮለንስ ውስጥ እየኖረች ያለች ሰላሟ የተነጠቀ በፍርሃት የምትኖር ዛሬ ነገ ይቀየራል በቃ አንደኛውን ህይወት ጀምሬያለሁ ከዚህ ሰው ጋር አሁን ደግሞ እንዲያውም እርግዝና መጥቷል በቃ ማለት ልቻለው ምን አለበት እዚህ ነገር ውስጥ ባልገባው ምንድነው ማድረግ ያለብኝ ብላ ጭንቅ ውስጥ ያለች ሴት ናት። ራሷን አንድ ነገር አረገች የምትሉኝ ያሁን በእንደዚህ አይነት ሁኔታ እንዴ? ምንም እኮ እኔ በጣም ነው እየከነከነኝ ያለው። ሰዎች በጣም ሰላም እየነሳኝ ነው። በተለይ ፎቶዎቿን በቃ እንደው ራሴን ለማረጋጋት ለረጅም ጊዜ ሞክሬ አሁን ደግሞ ብቅ ማለት ሲጀምር በቃ ማለት ማሰላሰል ማቆም አልቻልኩም። እንዴ ሰዎች ምን ያህል ሴት ልጅ ራሷን ብትጠላ በእንደዚህ አይነት መልኩ ራሷን አታጠፋም? ሴት ልጅ ራሷን ኤክስፖዝ አርጋ ራሷን አታጠፋም እንዴ? እሺ ምን አይነት ልብስ ነው ለብሳ የነበረው? ለምንስ ለፐብሊክ አይስ ይሄ የፎሬንሲክ ወይም ደግሞ የኢንቨስቲጌሽኑ ሪዛልት ለምን ለፐብሊክ አይታወቅም? ለምን ለፐብሊክ ግልጽ አይደረግም? እቺ ሴት የህዝብ አይደለችም እንዴ? የሁላችንም ናት እኮ የሁላችንም ናት። ለምን እውነቱ አይነገረንም? እርጉዝ ነበረች። ለምን ሁሉም ሪዛልት ከፐብሊክ አይሆንም? ምን አይነት ልብስ ለብሳ እንደነበረ፣ ጸጉሯ በምን አይነት ሁኔታ እንደነበረ፣ ያውም ደግሞ ልደቷ እንደ ነገር ሊከበር ነው ምንድን የተባለው? ሰዎች እስቲ አስቡት። በተለይ ሴቶች ምን ያህል ውስጣችን ቢቆስል በእንደዚህ አይነት መልኩ ራሴን እጎዳለሁ እስቲ ብላችሁ አስቡት። በጣም እኮ ቀላል መልስ ነው። ኢንቨስቲጌሽን ራሱ ይሄን ያህል ኢንቨስቲጌሽን የሚያስፈልገው ነገር አይደለም። ምንም
ማለት ጸጥ ብሎ የነበረ አይነት ትዳር ወይም ደግሞ አብሮ የሚኖሩ ካፕሎች ቢሆኑ እሺ። ይሄ እኮ ልጅቷ እኮ የራሷን መርደር ኬዝ ሶልቭ አርጋ እኮ ነው የሞተችው። እንዴት እኛ እሱን ዶቱን ኮኔክት አርገን ለዚች ልጅ ፍትህ ማሰጠት ይከብደናል? ልጅቷ እኮ ሶልቭ አርገዋለች ኦልሬዲ እንዳለ ፔፐር ትሬል she left a paper trail behind ጽሁፍ ያለችበትን ሁኔታ ገልጻ እንደ ግርግዳ ተደብድባ ይሄ እኮ በቃ ቢግ ሬድ ፍላግ። በቃ ኢሚዲየትሊ ይሄ ሰው ውጭ ሀገር ቢሆን ኖሮ ይህን ጊዜ ካርቻሌ ገብቷል። ምናልባትም 99% ኢንቨስቲጌት ተደርጎ በቃ ተደርሶበታል። ኦልሞስት ልበላችሁ። ለምን መሰላችሁ? ኦልሬዲ ሞቲቭ አለ። ምንድነው ሞቲቭ ብትሉኝ? ሂዝ አቢዩዚቭ ራይት፣ ሂዝ ኮንትሮሊንግ፣ ሂዝ ጀለስ። በተለይ ደግሞ ቅናት ያለበት ወንድ ልጅ ንዴት ሲጨመርበት፣ በዛ ላይ ደግሞ ትንሽ እንደዚህ እውቅና ትንሽ ሳንቲም ያለው ሰው በቃ ምንድነው የሚያስበው? ምንም ምን ያደርገኛል አይነት ፐዝሉን እኮ ነው በቃ ማገናኘት ያለብን እንጂ እኮ እቺ ልጅ ሁሉን ነገር እኮ ሶልቭ አድርጋልን እኮ ነው። ይሄ ነው ያለሁበት ሁኔታ። ልትል እኮ የቀራት እኮ ያላለችን ነገር እኔ ላይ አንድ ነገር ቢሆን ተጠያቂው እሱ ነው ብላ እንደ አንድ ወረቀት አልተወችም እንጂ እኮ የሚያሳየው ነገር ያንን ነው። ያንን እንዳለች በሉ። እኔ ብዙ የወንጀል ታሪኮችን ሰምቻለሁና አንዳንድ ሰዎች እንደዚህ ይላሉ፣ እኔ አንድ ነገር ብሆን ተጠያቂው እንትና ነው ብለው ነው የሚገደሉት። የሚገርማችሁ ነገር ያውቁታል፣ ግን ዛሬ ቆይ ዛሬ ነገ ቆይ ይቀየራል። ቆይ በቃ እችን 1-6 ወር እንትን ልበልና እችን አመቻችቼ በቃ ወይ በቃ ልጅ አሁን ስትመረቅልኝ በቃ ጠቅልዬ ሲሉ ሲያቅዱ ከመሬት በታች ሆነው ወይም ደግሞ ሆስፒታል ሆነው ሰውነታቸው ተሰባብረው ይለያያሉ። ይሄ ነው እውነታው።